በሸረሪናና አካባቢ በተፈጸመ የድሮን ጥቃት በደርዘን የሚቆጠሩ ሰዎች የተገደሉ ሲሆን ከ30 በላይ የሚሆኑ ደግሞ በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮችን እማኝ አድርጎ ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። ተቋሙ ለአዲስ ማለዳ በላከው አዲስ የምርመራ ሪፖርት እንዳመለከተው የፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል። ተቋሙ ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያኑ ዘመን ቀመር ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 በእንደ አውሮፓውያኑ አቆጣጠር በሸረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ተብሏል። ከዚህ ጎን ለጎን ታዲያ ህወሓት ድርጅት በ2020 እንደ አውሮፓውያኑ ዘመን ቀመር ተመርጦ የነበረው ነገር ግን በፕሪቶሪያ ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙና የክልሉን አስፈጻሚ አካል ማዋቀሩን ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳየ መሆኑን ጠቅሷል። በሪፖርቱ መሰረት ወደ ትግራይ የሚገቡ አስፈላጊ ቁሳቁሶች ላይ የተጣለው ገደብ ሰብአዊ ሁኔታን ያባባሰ ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነትን መጠበቅ አዋጅ ቁጥር 366/2026 ተከትሎም የብዙዎችን ነጻነት እንደገፈፈ አመላክቷል። በዚህም በመቀሌ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸው የልዩ ሕክምና ባለሙያ ዶክተር አለም ሀጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ፣ ጠበቃ አበራ ንጉስ፣ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ እና የፓርቲው አባል አበበ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸው ተገልጿል። ቅድሚያ ለሰብአዊ መብቶች ሁኔታው ከቁጥጥር ውጪ ሳይወጣም ምክረ ሀሳባቸውን ያላቸውን ነጥቦች ዘርዝረዋል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰራቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች ደግሞ በ48 ሰዓት ውስጥ በፍርድ ቤት እንዲቀርቡና የፍትሐዊ ሂደት መበራከታቸው የሰብአዊ መብታቸው እንዲረጋገጥ ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎች አካላት የዲፕሎማሲ ጥረታቸውን በማጠናከር ሀገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩ ጥሪ አቅርበዋል።